الكتاب والحكمة وإن كانوا من قبل لفي ضلال مبين. يقول الله عز وجل: وما أرسلناك إلا رحمة للعالمين. الله سبحانه وتعالى የነቢዩን عليه الصلاة والسلام መላክ ትልቅ ውለታ መሆኑን በዚህ አያ ላይ ያስታውሰናል። لقد من الله ውለታው ውሏል በሙእሚኖች ላይ ከነሱ ውስጥ መልእክተኛውን በመቀስቀስ ያ መልእክተኛ የትሉ عليهم آياته የአላህን አንቀጾች የሚያነብላቸው የሆነ የአላህን ተአምር የሚያሳያቸው የሆነ ወዩዘኪ ልባቸውን የሚያጸዳላቸው ከሽርክ ከባድ ወንጀል እስከ ጥቃቅን ወንጀሎች ልባቸውን የሚያጸዳላቸው የሆነ ነቢይ ለእነርሱ መቀስቀሱ ውለታ ነው ይላል አላህ ሱብሓነሁ ወተዓላ። ወዩዓሊሙሁም الكتاب መጽሐፉንም ያስተምራቸዋል፣ ወልሕክማ ጥበብንም ያስተምራቸዋል። ወይም ሐዲስ ተባለ ሕክማ የሚለው ወኢን ካኑ ምን ቀብሉ ለፊ ضላል ሙቢን። እሱ ከመምጣቱ በፊት እኮ በግልጽ ጥመት ላይ ነበሩ ይላል አላህ ዐዘ ወጀል። የነቢዩ ዓለይሂ ሰላቱ ወሰላም መምጣት ለዓለም ብርሃን ነው። የሰው ልጅ ከሳቸው መምጣት በፊት የነበረበትን ሁኔታ ስናይ ማመን የሚከብድ ነበር። ሴት ልጅ እስከ ሕይወቷ የምትቀበርበት፣ ሰዎች በህንድ አገር ውስጥ የነበረ ስልጣኔ ላይ ብንመለከት 3 አይነት ሰዎች ነበሩ። ሰዎች በ3 ደረጃ ይከፈላሉ። አንዱ ብርሃማ የሚባሉት አይነት ሰዎች ምን ተብሎ ነው የሚታመነው? ከአምላክ ከላይ ከጭንቅላቱ ነው የተፈጠሩ ተብሎ ይታመናል። ከሌላው ማህበረሰብ የተለየ ክብር ይሰጣቸዋል። ሁለተኛው ክፍል ለውትድርና የተፈጠሩ የሚባሉ ከብርሃማ ከሚባሉት ዝቅ ያለ ደረጃ የነበራቸው ናቸው። ሶስተኞቹ ሲድራ የሚባሉት